እንደ አዲስ እንዴት ናችሁ? ይህ ቻናል በስነ ጽሁፍ ጋር የተገናኙ ነገሮችን የማቀርብበት ቻናል ነው። ስሙን እንደ አዲስ ያልኩት ደግሞ በሁለት ምክንያቶች ነው። አንድም ስሜ ራሱ አዲስ ስለሆነ እና የእኔን ፐርስፔክቲቮች ከስነ ጽሁፍ ጋር ከመጽሐፍ ጋር የተገናኙ የእኔን እይታዎች ለማቀርብበት እንደሆነ ለመግለጽ እና እንደ አዲስ ደግሞ በሌላኛው ትርጉሙ የአንድ ነገር ጅማሬ እንደማለት አንድ አዲስ ጅማሬ እንደማለት ነው። በቃ ከዚህ በፊት ከነበረበት አካሄድ ከዚህ በፊት ከነበረበት ሁኔታ በተለየ መንገድ ነገሮችን ማስኬድ ወይ ደግሞ ነገሮችን ማየት የሚለውን ነገር በደንብ ይገልጻል ብዬ ስላሰብኩና በሁለት ሳይድ ነው እንደ አዲስ የሚለውን ስያሜ ያወጣሁለት ማለት ነው። እና በዚህ ቻናል ላይ ለጊዜው አሁን በጣም ለትንሽ ጊዜ በሳምንት አንድ ቀን ነው የምሰራው። እነሱም የሚያካትተው አንደኛ የራሴ የምጽፋቸውን ጽሁፎች ሼር አረጋለሁ በድምጽ ማለት ነው። እንደዚህ ፊት ለፊትም ሊሆን ይችላል ወይ ደግሞ በድምጽም ብቻ ሊሆን ይችላል። ግን እኔ የምጽፋቸው አንዳንድ አጫጭር ጽሁፎችን እሞክራለሁ እና እነሱን ጽሁፎች ሼር የማረግበት ጽሁፎቹ ደግሞ በጣም የተለያዩ ሾዎች ላይ ያተኮሩ ናቸው። አንዳንዴም ከስነ ጽሁፍ ጋር ያተኮሩ ናቸው እና እነሱን ኦሪጂናል ጽሁፎች ሼር የማረግበት ነው። ሁለት ደግሞ መጽሐፎችን ካነበብኳቸው መጽሐፎች ውስጥ ጥሩ የምላቸውን ምን ላይ እንደሚያተኩሩ እንድታነቡት ሪኮመንድ የማረግበት ወይ ደግሞ እንድታነቡት የማደርግበት ኮንተንት ነው። ያ ማለት ያው ከቡክ ሪቪው እና ከቡክ ሪቪው እና ከቡክ ሪኮመንዴሽን በጣም የተቀራረበ ሀሳብ ነው። ሶስተኛው ደግሞ ከስነ ጽሁፍ ኢንዱስትሪው ላይ በራሱ የማያቸውን ነገሮች በአዲስ መንገድ በአዲስ እይታ የማይበት የምተነትንበት እና ደግሞ ሀሳቦቼን የምገልጽበት ነው የሚሆነው ማለት ነው። እና ይሄ በጣም ጅማሬ ነው። ምክንያቱም በጽሁፍ ደረጃ ራሱ ቪዥኖቼን አስቀምጫቸዋለሁ እና ስነ ጽሁፍ ማዕከል ድረስ የሚደርስ ሀሳብ ነው ያለኝ እና ይሄ ጅማሬ ነው፣ ገና የምጀምርበት ነው። እያንዳንዱን ነገር በጣም ከማምንበት ጋር ከምከተለው ፕሪንሲፕል ጋር እያስተያየው ነው ማሰራውና የምናገረው። ስለዚህ በዛ መንገድ ቤተሰብ እንድትሆኑ ጠይቃችኋለሁ። ስለዚህ የእናንተም የጉዞ አካል ትሆናላችሁ ማለት ነው። የማደርገው ወደ ትልቁ ኢሜጅ ወደ ትልቁ ሀሳብ ወደ መሄድ በመሄድ ውስጥ የእናንተም ድርሻ ይኖራል። የእናንተም አብራችሁ እያንዳንዱን ነገር ሂደቱን እያያችሁ ትሄዳላችሁ ማለት ነው። በነገራችን ላይ ከዚህ በፊትም ሞክሬያለሁ ለመስራት እንደዚህ ዩቲዩብ ላይ ግን ምንድነው የተረዳሁት ነገር ከነዛ ፌል ካረጉት ሙከራዎች የተረዳሁት ነገር ሁለት ጊዜ ነው ከዚህ በፊት እንደዚህ ለመስራት የሞከርኩት እና የመጀመሪያው ጥሩ እየሄደ ነበረ። እኔ በራሴ ነው ያቋረጥኩትኝ። ግን ምንድነው ክሊር የሆነ ቪዥን ሊኖራችሁ ይገባል ብዬ አስባለሁ። ክሊር የሆነ ቪዥን ወይ ደግሞ ግብ ከሌላችሁ የትም ድረስ አትሄዱም። በቃ ማለት እሱን ነው የተረዳሁት እኔ የዛን ጊዜ። አሁን ስለ ስነ ጽሁፍ ማውራት እንደምፈልግ አውቃለሁ እንጂ መጨረሻው ምንድን ነው፣ ከዛ ምንድን ነው የማወራው፣ ስለምንድን ነው የምሰራው፣ መቼ ነው የምሰራው፣ ዲቴይል የሆነ ነገር ኢንፎርሜሽኑ አልነበረኝም በዛ ሰዓት እና በጣም ዲቴይል መሆን ይፈልጋል። እያንዳንዱ ግብ እያንዳንዱን ሀሳብ በትክክል ማወቅ ይፈልጋል። ከዚህ በፊት ከአንድም ሁለት ጊዜ ለመስራት ሞክሬ ነበር። ግን የተረዳሁት ነገር በዛ ውድቀት ውስጥ ለመስራት ይሄ ሰፋ ያለው ግብ ሰፋ ያለው አላማ ቀድማችሁ ማየት አለባችሁ። ኢቭን
በማየት ብቻ ሳይሆን በጽሁፍ ደረጃ ራሱ መቀመጥ አለበት ብዬ አምናለሁ። ምክንያቱም ልክ እንደ ነዳጅ እሱ ነው በቃ በየቀኑ ያለምንም ውጤት እንድትሰሩ የሚያደርጋችሁ እና ከነዛ ከሞከርኳቸው ሙከራዎች ያልተሳኩ ሙከራዎች የተማርኩት ነገር እሱን ነው። ስለዚህ በአሁኑ ይህ ነገር እንደማይቆም በጣም እርግጠኛ ነኝ። በጣም በቀጣይነት በሳምንት አንድ ቀን ሁልጊዜም አርብ አርብ የምለቅላችሁ ይሆናል። በጣም ትወዱታላችሁ፣ በጣም ትማሩበታላችሁ ብዬ አስባለሁ። ያለኝ ቢግ ወይ ህልም ላይ በጣም ትልቅ ህልም ላይ ከስነ ጽሁፍ ጋር የተያያዘ ትልቅ ህልም ላይ አብረን እንጓዛለን እንደ ቤተሰብ ብዬ አስባለሁ። በኔክስት ቪዲዮ ላይ የመጀመሪያውን ለእናንተ ጠቃሚ ነው ያልኩትን ኮንተንት ይዤላችሁ እመጣለሁኝ። ስለዚህ ሀሳብን ማዳመጥ የምትወዱ መጽሐፍን ማንበብ የምትፈልጉ ወይ አንባቢ የሆናችሁ ሰዎች ከስነ ጽሁፍ ጋር የተገናኘ ነገር የሚያስደስታችሁ ሰዎች ወይም ደግሞ እዛ ውስጥ መግባት የምትፈልጉ ሰዎች ሰብስክራይብ በማድረግ ጉዞውን አብረን እንጓዝ እላችኋለሁ። ባይ